ኦን አርጋ መጣች። እቺ እውነትም ትወድሃለች ነገር አለች። ከዛ መረቀችን። በቃ እናወራለን ችግር የለውም ምናምን አለ። እንዳልኩሽ እኔ ብራዘሬን አስተዋወቅኩት። ያው እኔ እናቴን አስተዋውቄሽ እንዴት፣ ምክንያቱም ከጎንሽ ያሉትን ሰዎች እንድታስተዋውቂ ይፈልጋል ሰው። አስተዋውቂ ማለት አታምኚኝ ምናምን ማለት ነው። በሰዓቱ ጓደኞቼን ራሱ አስተዋውቄዋለሁ። ግን የሆነ ነገር ሀፕን ሲያደርግ ኢቭን እኔ ጓደኛዬን ስልክ ሰጥቻት ሁሉ የሰደበብኝ ጊዜ አለ። በጣም ዘግናኝ ስድብ ማለት ነው። በጣም የሚያስጠላ ስድብ በጣም እንደዚህ። ከዛ እንደዛ እያለ የሆነ ሰዓት ላይ እኔ ሻወር ወስጄ እንዳልኩሽ ስልክ አይዘጋም። በቃ ስልክ መቼም ነው ማዘጊው። ከዘጋሽ ላይ አበበችን እንደሚያስጨንቃት እንደነበረው እንደዛ ነው የምትሆኚው። ስልክ ከዘጋሽ የሆነ የሚያወራሽ ሰው አለ ምናምን ብሎ በቃ በጣም ይጨቃጨቅሻል። አንቺ ከሌላ ሌላ እንትን አለ እኔ ታሪኬን ስለነገርኩሽ ነው ምናምን ይልሻል። ሻወርም ታሪኬን ስለነገርኩሽ ማለት በሴት እንደተበደልኩ ስለነገርኩሽ ነው የምትኮሪብኝ አይነት ነገር። አዎ በቃ እንዴ አንቺ ሳሚ ታዲያ ቆይ እሺ ስተኙስ እንደው ስልኩን ክፍት አድርጋችሁ እንድትተኙ ነው የሚያስገድደው? ኖ ሻወር ቤት ይዤው አልገባም ስልኬን ማለት ነው። ያው እንዲህ ስትተኝ ልብስ ስትቀይሪ ነው እሱ የሚፈልግሽ። ምክንያቱም እንዳልኩሽ ልብስሽ ወይ ሊንሸራተት ይችላል። ኤኒ ታይም ስልክሽ ካሜራሽ ኦን ስለሆነ ማንኛውም ሰዓት አይዘጋም። ከዘጋሽ ነገር አለቀ ማለት ነው። የስድብ አይነት ነው የሚያወርድብሽ። ከዛ በኋላ የሆነ ጊዜ ላይ ልብስ እየቀየርኩኝ ለካ እሱ ሪከርድ እያደረገኝ ነው። ከዛ እኔ አላወቅኩም እንደዚህ እንትን ይላል ብዬ አላሰብኩም ነበር። እና በሆነ ነገር ብቻ ተጣላኝ። በሆነ ሰበብ ፈልጎ ተጣላኝና ከዛ ለወንድሜ ቴክስት አደረገለት። ቴክስት አድርጎለት የእህትን ጉድ ስታይ እንዳደነግጥ ምናምን የሚል ማለት ነው። ከዛ እሱን ስክሪን ሼር አድርጎ ላከልኝ፣ ስክሪን ሾት መጥቶ ላከልኝ። ከዛ እንደዚህ አታድርግ፣ አታስገባው እሱን እዚህ ቦታ ላይ ምናምን ስለው መጀመሪያ አላምንም ስለው የኔ የቀረጸኝን አሳየኝ ማለት ነው። ከዛ በኋላ በቃ አንዳንድ ጊዜ የሆነ ጥፋት ሰርተሽ ጥፋቶችን ለመሸፈን የምታደርጊያቸው ነገሮች ሌላ ጥፋት ይፈጥራሉ። እንደዛ ነው እኔ ላይ ሀፕን ያደረገው ማለት ነው። ከዛ በኋላ በቃ ምን ሆነ፣ ስድብ ሆነ። በቃ እንዳልኩሽ አሁን ትናንትና ስትጠይቁ የነበረው ለምን ፊቱን ሳታዩ ምናምን የሚል ጥያቄዎች ነበሩብሽ አንቺ። የሚሰጣቸው የተለያዩ ምክንያቶች ነበሩ። አንዴ ከአንቺ ጋር ተጣልቼ ፊቴ እንትን ብዬው ግማሽ ፊቴ እንትን ብሏል ይልሻል፣ ተገሽልጧል ይልሻል። ማለት ራስሽን እንትን እንድትይ ነው የሚያደርግሽ። ኃጢአትሽን እንዲበዛ ነው የሚያደርግሽ፣ ጸጸተኛ እንድትሆኝ። አንዴ በጣም ቢዚ እንደሆነ እንትን ይልሻል። ብቻ በጣም የተለያዩ ምክንያቶች ነበር የሚሰጠኝ። ከዛ የሆነ ሰዓት ላይ እኔ እሱን እንድጠራጠረው ያደረገኝ የሆነ ሰዓት ቪዲዮ እያወራን ብዙ በቃ እኔና እሱ በጣም ከሄድን በኋላ ማለት ነው እንዲህ እያወራን ቪዲዮ ተቋረጠ። እያተወራ ማለት ነው። እሱ ቪዲዮ አይከፍትም ነበረ። ከዛ ቪዲዮ ሲቋረጥ መልሼ ስደውል የሆነ ትልቅ ሰውዬ አሁን ፕሮፋይል ይደረግ የሰጠውሽ ፎቶ እሱን አየሁት። ከዛ በጣም ደነገጥኩና ማናቸው ምናምን አልኩት። ከዛ ምን አይተሽ ነው ምናምን አለኝ። ከዛ አረ የሆነ ሰውዬ አይቻለሁ ስለው እንዴ በቃ ወዲያውኑ ነገሮችን የሚያስቀይስብሽ ባይዘው ወዲያውኑ በቃ አንቺን የማሳመን ብቃት አለ። አረ እንዴ ምን አይተሽ ነው? ቆይ ንገሪኝ። ምን አረ የሆነ ሰው አይቻለሁ ስለው አንድ ጓደኛዬ እኮ ነው አብረን የተመረቅን ብታይ፣ እሱም እንደኔ ሶፍትዌር ኢንጂነሪንግ ተማሪ ነው። እኔ ጋር ብሬክ መጥቶ ነው እና ስልኬን ቪፒኤን ሊያስተካክልለት ተቀብሎኝ ነው ምናምን አለኝ ማለት ነው። ከዛ ላገናኝሽ ታወሪያለሽ ምናምን አለኝ። በጣም አይናፋር ስለሆነ ነው ምናምን ሲለኝ አረ ችግር የለውም በቃ ከፈለግሽ አገናኝሻለሁ ያወራሻል ምናምን አለኝ። አረ ተው አብሽሪ ምናምን አልኩት። ከዛ የዛውን ቀን ማታ ላይ ቢጎ ላይ ቪዲዮ ማታ ማታ ፊልም እንከፍትና እናያለን። ከዛ ቪዲዮ ከፍቶ ከዚህ ከግንባሩ በላይ ነጭ ጸጉሩ እንደዚህ ቀርቦ እሱ ለካ ቪዲዮ መብራቱን አላየም። ከዛ እኔ ታች ጆይን ስል ከግንባሩ በላይ አየሁት፣ ሙሉ ነጭ ነው። ከዛ በቃ ምንም አላልኩም፣ ጸጥ ብዬው ገብቼ ቁጭ አልኩኝ። ከዛ እኔ ዝም ስል በዛ ሰዓት በቃ የሆነ ብዙ የሚሰማሽ ስሜቶች አሉ። በጣም ትደነግጫለሽ ምናምን። በስድብ በቃ ሌሊቱ ሙሉ እየሰደበኝ ምን በቃ ተቀየርሽ ነገር ብሎ
እኔ ምንም አላልኩትም ማለት ሼባ መሆኔን ካየሽ በኋላ ተቀየርሽ ብሎ መሳደብ ጀመረ። የዛን ሰዓት አልነገርኩትም፣ ዝም አልኩት። በቃ እኔ ጸጥ አልኩት። ከዛ በማግስቱ ሰበብ ፈልጎ ድጋሚ ሲሳደብ አንተ እኔ እኮ ትናንትና እንደዚህ እንደዚህ አይቼሃለሁ ምንድን ነው ያየሽው ምናምን አለኝ። በጣም የማሳመን ብቃት እንዳለው እንዳልኩሽ። ከዛ እንደዚህ እንደዚህ አይቻለሁ፣ ማታ ደግሞ ቢጎ ላይ እንደዚህ ቪዲዮ እንዴ አይተሻል እንዴ? ጀለሲ እኮ ነው አጠገቤ ተኝቶ ትናንትና ያልኩሽ እሱ እኮ ነው እንዴ የምርሽ ነው ግን አይተሻል ነው እንዴ? ታዲያ አንተ ውስጥ አንተ ጋር ምን ይሰራል እሱ ስለው አይደለም እኮ በቃ ስልኬን ይዞት ነበር ማለት ነው ምናምን ብሎ ረስቸዋለሁ አለኝ ማለት ነው። ከዛ በቃ እኔ ደነገጥኩኝ በጣም በቃ ጥያቄ ውስጥ መፍጠር። ከዛ አንድ በተደጋጋሚ ከዛ በፊትም ጠይቃለሁ። ምክንያቱም ነገሮች እየሄዱ በመጣ ቁጥር እንዳልኩሽ የሆሳም እጅ በጣም ቀጭን ነው፣ የእሱ እጅ በጣም ወፍራም ነው። በቃ ይሄንን ነገሮችን እያየው ስለነበር ይሄ ፎቶ ያንተ ነው አይደለም ስለው እንዴ ለምን እኔ ሲጀምር ውሸት አልወድም፣ ውሸት አትዋሺ፣ በቃ ውሸት አልወድም ነው የሚለው። እንዴ ለምንድን ነው እኔ ለምን ዋሽሻለሁ ምናምን ብሎ ጮኸ። አይደለም ፎቶ ካልሆነ ራሱ እኔ ችግር የለብኝም፣ ምክንያቱም በደህና ጊዜ ያወራሁት ከአንተ ጋር እንጂ ከፎቶ ጋር አይደለም። ሶ ኢትስ ኦኬ ካልሆነ ተናገር ብዬ በተደጋጋሚ ጠይቄው ነበር። ግን እሱ ግን እኔ ውሸት የሚዋሽ ሰው ይገደል የምል ሰው ነኝ፣ እኔ ውሸት አልወድም፣ ጦርዬ ትሙት ምናምን 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 ብቻ ራጉኤል ምናምን ብሎ ብዙ መሀላዎችን ደረደረ። ኦኬ በቃ ምናምን ያው ዝም አልኩት። ከዛ የዛን ቀንም እንደዛ ስንናገረው በቃ ያንን ያለኝ። ከዛ በስንተኛ የሆነ ጊዜ ላይ በቃ እኔ በጣም ነገሮች ተደራረቡ፣ ስድብም በቃ መሰዳደብ ሆነ እንዳልኩሽ ማለት ነው። ስድብ ነው በቃ የበዛ። ሀቢባ ይሄን ነገር በጠቅላላ የምትናገረው ውሸት ነው። ላቫናይት ነሽ አይደለ? አይመለከትም። ስለሚመለከተኝ ወንድ ልጅ ላይ አሁን ያለ እንዳለ ቪዲዮ አለኝ። ላቫናይት ታውቀዋለች፣ ጠንቅቃ ታውቀዋለች። ቪዲዮ አንድ ላይ እያወራች ብዙ ነገር ታደርጉ ቪዲዮ አለኝ። እያወራሁ ነው። እኔ ታውቀኛለች፣ በድምጼ ጠንቅቃ ታውቀኛለች። ራሱ ታውቀኛለች ነው። ከዚህ በፊት ተነጋግረንበታል። አስጨርሰኝ፣ ማንነትህን ግለጽ ወንድሜ። ማነህ አንተ? እኔ ሶሲ ይባላለሁ። ቢጎ ልጨርስ ታውቀኛለች። አንዴ ቆይ፣ ሶሲ ማን ነው ስምህ ወንድሜ? ሶሲ የሚባል ሶሲ አይ እሱ ታውቃለች። ሶሲ ትባላለህ። ቢንጎ ላይ ምንድን ነህ? በደንብ እታወቃለሁ። ግን ይሄ አሁን እንዳለ ያለችሽ ኮምፕሊትሊ ወዘ ላይ ውሸት ነው የነበረው። ምክንያቱም በደንብ ታውቀው ነበረ። እውነቱ ምንድን ነው? ይኸውልሽ በቪዲዮ እያየችው ነበር የምታወራው፣ በቪዲዮ እየተያዩ ነበር የሚያወሩት ከመጀመሪያ ጀምሮ። ሚውት አድርግና ቁጭ በል ትናገር። እውነታውን ትነግረናለህ። ቀጥይ ውዴ። አንተ እኮ ሲጀምር ለእኔ አታብራራልኝም፣ ራሴ የማብራራው አይመለከትም ሲጀምር። ከዛ በኋላ በተደጋጋሚ ጠይቁኝ ቀኝ እጅ እሺ፣ አታሽቆልጥ። ከዛ ምን እንዳደረገ ታውቂያለሽ? ከዛ በተደጋጋሚ ስጠይቀው የኔ ነው በቃ ምናምን ነበር የሚለው። ከዛ እየባሰ ነገሮች እየባሱ መጣና ከዛ የሆነ ሰዓት ላይ ሲገለጥ እራሱ ሆኖ ተገኘ ቪዲዮ ማለት ነው። ምን አለ? ለመጀመሪያ ጊዜ ሼባው እሱ መሆኑን ባወቅሽ ሰዓት ምን አለ? ትናንት የነገርኩሽን የሆሳምን ታሪክ ነገረኝ። ማለት እኔ ሳየው በጣም ደነገጥኩኝ። ከዛ ለምን ዋሸኸኝ? ይሄን ሁሉ ጊዜ ስናወራ ዋሽተኸኛል፣ ለምን ዋሸኸኝ ብዬ ነገርኩት። ከዛ በቃ የእንባ ሁሉ አቅርቦ ነው ስለ ሆሳም የነገረኝ ማለት ነው። በቃ እሱ በቪዲዮ እንደዚህ እያየሽው እንባ አቅርቦ እንደሆነ ማበዱን ምናምን በቃ ማበዱን ምናምን ነገረኝ። ከዛ እኔ የእውነት ለመናገር ለልጁ ነው ያዘንኩለት። በቃ ለዚህ ለሆሳም አዘንሽ እውነት መሰለኝ። እና በቃ በዚህ የተነሳ የእሱን ፎቶ እያደረገ ሴቶችን እንደሚበቀል እና ልክ እኔን ሲያገኘኝ ግን እንትን እንዳለ ነው ያንን በቀሉን እንደተወ አድርጎ ነው የነገረኝ ለእኔ ማለት ነው። የነገረሽ ፎቶውን የሚጠቀምበት ቆንጆ ልጅ ሆሳማን ማለት ነው ያክስቱ ልጅ እንደሆነና ሴት ልጅ ስላሳበደችው ለዛ ሴቶችን እንደሚበቀል በሱ ፕሮፋይል ፒክቸር እየተጠቀመ ብዙ ሴቶችን እንደሚያወራ ግን የሚያወራቸው በቃ
ጀስት ለሱ በቀል እንደሆነ ምክንያቱም በሴት ልጅ የተነሳ ህይወቱ ስለተበላሸ የሆሳም ማለት ነው። ወይ ጉድ! ሆሳም ፍልስስ ብሎ አሜሪካ ላይ እየኖረ እሱ አብዱ አማኔል ነው አይደል ያለው? አብዱ አማኔል በቃ ራሱ ላይ የሚጸዳዳ ሰውዬ በቃ ሰው አዝሎት ምናምን አማኔልን ጸበል ምናምን እንደሚያደርሱት ምናምን ነውና እኔ ሲነግረኝ በሰዓቱ አሳዘነኝ። ከዛ በኋላ ትንሽ ከበደኝ። አንዳንድ ጊዜ የሆነ አይምሮሽ ውስጥ የሚቀረጽብሽ ፒክቸር አለ። ሶ እንደዛም ሆኖ እሱ በቃ እንትን ኖርማል አድርጎ ነው የቆጠረው። እኔን ለመለያየት ሰበብ ፈልገሽ